ምናልባት ታውቁ ይሆናል አንድ አጋጣሚ ታሪክ ልንገራችሁ ሌላ ቦታ ስለተናገርኩት ሰምታችሁት ይሆናል በአንድ ወቅት ምናልባት ታውቁ ይሆናል ምኒልክ ቤተ መንግስት ሚውዚየም ለማድረግ ብዙ ገንዘብ እየፈሰሰ ብዙ የማሻሻል ስራዎች እየተሰሩ ናዛ ያ እንትን ለመጎብኘት ሄጄ ነበር ገና አላለቀም አይ ቲንክ በዚህ 3 ወር 4 ወር ያልቃል ተብሏል ሶ ማንኛውም ኢትዮጵያዊ ገብቶ የሚጎበኘው ቦታ ይሆናል ተብሏል እና አንዱ ቦታው ላይ እንትን ያለው ዙ ነው ያለው ወደ 27 የኢትዮጵያ ብርቅዬ የሚባሉ እንስሳት የሚኖሩበት ኢትዮጵያውያን ገብተው የሚያዩበት ዙ ነገር ተሰርቷል በአንድ ታች ሁለተኛ የድሮ ይሄ አጼ ምኒልክ ግብር የሚያበሉበት ትልቁ አዳራሽ በአዲስ መልክ ተሰርቶ ሰምታችኋል እዛ ለመብላት 5 ሚሊዮን ብር የከፈሉት በዚህ ሰሞን እና በጣም በሚገርም መልክ የድሮ ቅርጹን እንዳያዘ ተቀምጦ ተሰርቷል አሁን almost finished እና እዛ ስገባ ለማየት የአጼ ምኒልክ ዙፋን አለ የሚቀመጡበት ግብር ሲያበሉ የሚቀመጡበት ትልቅ ዙፋንና ያንን ምን ልታረገው ነው አልኩት ሰውት የዛ ትርጉም ምንድነው የሚሆነው አልኩት በነገራችን ላይ ያጼ ምኒልክ ብቻ ሳይሆን በኋላ የጃን ሆይም የመንግስቱም እንትን አለ እዛ ሙዚየም ውስጥና ያጼ ምኒልክን ምስል በዚህ በዋክስ ሙዚየም እንደማዳም ቱሶ እንደሚሰራው አይደለም በዋክስ ሙዚየም አሰርቼ ዙፋናቸው ላይ አስቀምጣቸዋለሁ አለ በዙፋን ችሎት ደግሞ የጃን ሆይ እንትን ያለበት ላይ የጃን ሆይን ምስል እንደዚሁ በዋክስ እንትን አሰርቼ አስቀምጣቸዋለሁ አለ and I think eventually የመንግስቱንም ሊያረግ ያስባል ይመስለኛል ለምን ነው እዛ አድረስ የምትሄደው አልኩት what is the purpose አልኩት well ችግሩ አለ የኦሮሞ ወጣቶች የኢትዮጵያን ታሪክ የሚያውቁት እኔ የኢትዮጵያውያን ዛን ሰው ታሪካቸውን በደንብ ያውቁም ማለት በከዛ ባሻገር ግን ከምታነበው መተህ ስታየው እነኚህ ሰዎች whatever ይሳሳቱ whatever ችግር ይኖርባቸው እቺን ሀገር ለማሳደግ በእነሱ ባላቸው ዕውቀት ባላቸው እንትን ምን ያህል እየሞከሩ እንደሆነ የኦሮሞ ወጣትና ሌላ ወጣት መጥቶ ሲያይ ይሄ ያለው የብደት የዘር ፖለቲካን ትንሽ ያረጋዋል አትሊስት አፕሪሺየት ማድረግ ይጀምራሉ እነኚህ የታሪክ ሰዎች በጊዜያቸው የሚችሉትን ማድረጋቸው አክቹአሊ ከጎኑ የቴሌግራሙ አይ ዶንት ኖ ያምቤት ያያችሁ ታውቁት ከሆነ የቴሌግራም እንትናል እና በዛ ጊዜ ቴሌግራም ያው እንደምታውቁት ትልቁ ቴክኖሎጂ ነውና አጼ ምኒልክ ያንን ቴሌግራም እዛ ማስገባታቸው ሲያይ ለካለ ቴክኖሎጂም እንትን ያረጉ ነበር ይላል አጼ ምኒልክ ማደሪያ ጋር ደግሞ ከታች ያለች አንድ ትንሽ ቪላ ቤት አለችና እዛች ቪላ ቤት የሳቸው ቤተሰቦች የሚቀመጡበት ትንሽ ራቅ ብሎ ነው ከሳቸው ልክ ማደሪያ ታች ግን ያለችው ቪላ የፍታውራሪ ሀብተ ጊዮርጊስ መኖሪያ ፍታውራሪ ሀብተ ጊዮርጊስ ፖሎስ አጼ ምኒልክ አጠገብ ናቸውና አንዳንድ ጊዜ ከመኝታ ቤታቸው ወርደው ነው የሚያናገሯቸውና ፍታውራሪ ሀብተ ጊዮርጊስ ኦሮሞ ናቸው ቢያንስ ግማሽ ኦሮሞ ናቸው አንድ የኦሮሞ ወጣት መጥቶ አጼ ምኒልክ ከኦሮሞዎች ጋር የነበራቸውን ቅርበት ሲያዩ ይሄ ያላቸው አጼ ምኒልክ ጡት ቆረጡ ጅንያሉ ምናምን የሚለውን ነገር ያረጋዋል በዚህ መልክ ያገራችንን የመጥፎ ታሪክ እንትን ትንሽ ያከምነው መሄድ እንችላለን ብያስባለሁ ለዚህ ነው ማረጋው አሁን ይሄን ሰውዬ እኔ ካንተ በላይ ኢትዮጵያዊ ነኝ ብዬ ልከራከር ምንድነው እኔስ ሆን ከዛ በላይ ምን አረጋለሁ አንዱ ይሄ ከታሪካችን ጋር ያለንን ጸብ ንቁረጥ የሚል ከሆነ የዚህ አይነት መሪ መጥቶ ይሄን ነው ማድረግ ያለብን ኢትዮጵያውያንን ማቀራረብ አለብን ሲል የለም ከኢትዮጵያዊነቱ በላይ ኦሮሞነቱ ይበልጥበታል ለማለት የሚችልበት ምንም መሰረት የለም ሶ እነኚህ ሰዎች የሚጠየቁ ከሆነ ይሄን ለውጥ በሚመለከት ወደ ተባለው ቦታ እያደረሱት አይደለም ምንል ከሆነ
በቂ ኢትዮጵያዊ ባለመሆናቸው አይደለም ወይንም የኢትዮጵያን አንድነት ማስጠበቅ ባለመፈለጋቸው አይደለም የአንድ ነገር አለ አብይ ሲናገር ሰምታችሁት እንደሆነ እኔ እዚህ ቦታ ላይ ስታለው ድረስ ኢትዮጵያ በምንም አይነት አትከፋፈል የሚለው ነገር አለ በምንም አይነት እኔ ገለው የከፋፈሏት እንደሆነ ነው እንጂ በእኔ ህይወት ላይ ኢትዮጵያን አይከፋፍሉትም የሚል ሰው ነው ሶ ይሄንን ምን ተራጠርበት ምክንያት ነው